ሰላም ዛሬ በዚህ ቪዲዮ ማለት ነው የምታሳልፉትን ጊዜ ልብ ለማለት ላይ ጆርናል ለማድረግ እና በላይፍ ላይ የሚያጋጥማችሁን ነገር በጥልቀት ለመረዳት የሚያግዛችሁን ሲምፕል የሞባይል አፕ ሞባይል ሳይሆን የዌብ አፕ ነው፣ ግን ሞባይላችሁ ላይ ነው የምታስቀምጡት። ዳታው ምናምን እዛው ላይ ነው የሚቀረው እና ተጠቀሙት፣ ሞክሩት እና አዩት። አመሰግናለሁ። ሊንኩ ዲስክሪፕሽን ውስጥ አለ። ያ ኦኬ። ቻናሉ ቤዝካ ይባላል። ሊንኩ ደግሞ እዚህ ጋር እንዳለ ነው፣ ዲስክሪፕሽኑ ላይ አስቀምጥላችኋለሁ። እዚህ ጋር ማሳየት የፈለኩት ዋናው ነገር እዚህ ጋር አሁን የሲምፕል አፖችን ሲምፕል የሞባይል አፖችን እዚሁ ቴሌግራም ላይ ከፍታችኋቸው የሚሰሩ አፖችን እዚህ ጋር እየሰራን ሪፋይን እያደረግን ለመቀጠል ነው። የሚመቻችሁን መርጣችሁ መውሰድ ትችላላችሁ። ዛሬ ላሳያችሁ የምፈልገው አንድ ጆርናል የሚባል አፕ ነው ማለት ነው። ይህም የሚጠቅመን እንዲሁ በየቀኑ የምናደርገውን ነገር ልብ እንድንል እንድናስታውስ ከሂደታችን ደግሞ እንድንማር ይረዳናል። በሁለት መንገድ ነው ተስተካክሎ የተቀመጠው። መጀመሪያ ኢንትሪዎች አሉት፣ ቀጣይ ደግሞ ሲስተም አለው። ኢንትሪው ማለት በየቀኑ የምናስበውን የምንናገረውን የምንሰራውን ነገር እስከነ ሙዳችን ድረስ ሴቭ እያደረግን እንድናስቀምጥ ነው። በየቀኑ የሚደጋገም ነገር ልብ እንላለን፣ ችላ እያልን ያልነውን ነገር፣ ልናደርግ ያሰብነውን ነገር፣ ብዙ ነገር ስለራሳችን ይነግረናል ማለት ነው። ሲስተም ደግሞ ማነው ህግ እያወጣን የምናስቀምጥበት ነው። የምንሰራውን ነገር እንዳለ እናያለን፣ ህግ እየጻፍን እናስቀምጣለን፣ ህግ እየጻፍን እናስቀምጣለን። እንደዛ ነው አፑ የተሰራው። አሁን ለምሳሌ ኤንትሪ ላይ አድ ኤንትሪ እንላለን ማለት ነው። ለዛሬው ቀን ተብሎ ማለት ነው። ዛሬ ምን አሰብን ቢባል ማለት ነው። ከረንትሊ አሁን ዛሬ ስለ ፖለቲካ እያሰብኩ ነበር። ፖለቲካ እያሰብኩ ነበረ። በጣም አድካሚ ዝለት የሆነ ነገር ነበር። ደግሞ ፖለቲካ ምንም ደስ የሚል ነገር የለውም። ቀጣይ ደግሞ ምን ተናገርኩ? ለፖለቲካ ሲባል ነጻነትን አሳልፎ መስጠት አያስፈልግም። ነጻነት ፖለቲካ ሲባል ነጻነትን አሳልፎ መስጠት አያስፈልግም። መስጠት አያስፈልግም። አያስፈልግም። ይሄ ደግሞ ኒውትራል ነው። እንትን እንዲሁ ሁላችንም ሊኖረን የሚችለው አቋም። ተግባር ደግሞ ማለት ነው። ይሄን ቪዲዮ ሪከርድ አደረኩኝ። ጆርናል ቪዲዮ ይሄ ደግሞ ደስ የሚል ነገር ነበረ። ሁሉም በየአይነቱ ተስተካክሎ ተቀምጧል። በአጠቃላይ ምን አይነት ቀን ነበር ከተባለ ደግሞ የሚያሳዝን፣ ደስ ምንም የማይል፣ ደስ የሚል ማለት ይችላል ምንም የማይል ቀን ነው። እና እዚህ ጋር እናስቀምጠዋለን። እንደዚህ ይመጣልናል በየቀኑ ተደርጎ ተከፋፍሎ ማለት ነው። ቀጣይ ደግሞ ህግ የመጀመሪያ ህጌ ለኔ ማለት ነው እየሰራው አለማውራት ነው። እየሰራ አታውራ።
እየሰራው ማውራት ከጀመርኩ ደግሞ ማነው ፍርዱ ማነው? ስርዓት ያለው ህግ ምክንያታዊ ፍርድ የማዘዝ ስልጣን ነው። ስርዓታችንን ሊደግፍ የሚችል ነገር ስርዓታችንን አውቀን ስርዓታችንን ሊደግፍ የሚችል ህግ ማውጣት። ቀጣይ ደግሞ ማለት ነው ምክንያታዊ ፍርድ ማስቀመጥ እንደ ድንገት ህጉን ከተላለፍን ያን ህግ ደግሞ የማስፈጸም የማዘዝ ስልጣን እንዲኖረን ምን እንደሚያስፈልገን ማለት ነው። ቀጣይ ምክንያታዊ ፍርድ ስራውን አቁሞ ወሬውን መጨረስ። አዎ ወሬ በማያዳግም መንገድ መጨረስ በጣም አሪፍ። ቀጣይ ደግሞ የማዘዝ ስልጣን ደግሞ ማለት ነው። ይሄ ነገር ስለማያስፈልግ ላይክ እያወሩ መስራት ምንም ጥቅም የሌለው ነገር ስለሆነ ደግሞ እዚህ ጋር መናገር የምፈልገው። ይህንን ህግ ለማስከበር ከአምስቱ ስልጣኖቻችን ውስጥ አንደኛው ስልጣን ብቻ ነው የሚያስፈልገን የግል ስልጣናችን። የግል ስልጣን ማለት ደግሞ በግላችን መስራት የምንችለውን ነገር ለማረጋገጥ ነው። የሰው ሳይኪ ሶስት ኮምፖነንት አለው ተብሎ ይታሰባል ማለት ነው። ግን በዋነኝነት አንድ ነው። እንዲሁ ሰውና ሰዎችን አልለዩም እነሱ ሰውና ሰዎችን አልለዩም። ሰው ራሱን ነው። ግን ማነው የሂውማን ሳይኪ ሶስት ኮምፖነንቶች ማነው? ሰው ለሰው የሚናገረው ነገር እና ማለት ነው። ሰው ከሰው የሚሰማው ነገር ማለትም ሰልፍ አለ። ኢጎ አለ ለሰው መናገር የምንፈልገው ነገር ሃይፐር ኢጎ አለ ሰው ደግሞ ለእኛ የሚነግረን ነገር ማለት ነው። ስለዚህ ለሰው ምናገረው ምናገረው ሰው የሚነግረኝ ነገር የለም። የለም ይሄን ማወቅ ነው። ራሳችንን መሆን እንዳለብን እና ወሬ ደግሞ መባከን እንደሆነ ይሄ እንደ ህግ መውጣት እንዳለበት ከፖለቲካው ጋር አንድ አድርጌ መናገር እችላለሁ። አሁን ፖለቲካ ላይ የማይባል ነገር የለም ሁሉን ነገር ምናምን የሆነ ኢንተርናላይዝ ለማድረግ እንሞክራለን። ያንንም ደግሞ ጭራሽ እየሰራን ልናደርገው እንችላለን እና ያ በጣም መባከን ነው። ያ ደግሞ ስራም እንዳንሰራ ያደርገናል። ስለዚህ በዋነኝነት እየሰራን አለማውራት ስራውን አቁሞ ወሬውን መጨረስ ደግሞ እንደ ድንገት ወሬ ከጀመረን ለሰው የምንናገረው ሰው የሚነግረን ነገር እንደሌለ ደግሞ ማወቅ ፖለቲካ ላይ ትልቅ ነገር የሚወራ ይመስላል ግን እንትን ነው። መስማማት አልቻሉም አይደለም ለሰው የሚናገሩት ነገር ሊኖራቸው መስማማት አልቻሉም። ስለዚህ ያን ያህል ማዳመጥ አያስፈልግም። አመሰግናለሁ